የወንዶች ተንኮል። ሴቶች በሴራና ተንኮላቸው ማንም እንደማይደርስባቸው ይታወቃል። ነገር ግን ነገሩ በእነሱ ላይ ብቻ የተገደበ አይደለም። ወንዶችም ተንኮለኞች ናቸው። ለዚህም ይህ ታሪክ ሕያው ምሳሌ ነው። ባለ ታሪኩ እንዲህ ይላል። ከመጀመሪያ ሚስቴ ተደብቄ ሁለተኛ ሚስት አገባሁ። የመጀመሪያ ሚስቴ ግን ያለምንም ምክንያት መጠርጠር ጀመረች። ስለዚህም ጉዳይ ባነሳች ቁጥር የምታስበው ነገር ሁሉ ቅዠት እንደሆነ አሳምናት ነበር። ነገር ግን መጠርጠሯን አላቆመችም ነበር። በመጨረሻም እኔና ሁለተኛ ሚስቴ እሷን የምናሳምንበት አንድ እቅድ አወጣን። እቅዱን ለመተግበር ሁለተኛ ሚስቴ በዙህር ሶላት ወቅት ወደ ቤት ሄዳ ለመጀመሪያ ሚስቴ ሼኹን ባለቤትሽን በአንድ ጉዳይ ላይ ላማከራቸው እፈልጋለሁ አለቻት። የመጀመሪያ ሚስቴን በደስታ ተቀብላ ትንሽ ጠብቂ፣ ከሶላት በኋላ ይመጣሉ አለቻት። ሼኹ ከሶላት ሲመለሱም አንድ ሴት ሳሎን ውስጥ እንደምትጠብቀው ነገረችው። እሱ ምንም እንደማያውቅ ሆኖ ከመጀመሪያ ሚስቱ ጋር ወደ ሳሎን ገባ። ሼኹ የሴቱን ችግር ማዳመጥ ጀመረ። ችግሩም እንዲህ የሚል ነበር። የምወደውና የሚወደኝ ባል አለኝ። ነገር ግን በቅርብ ቀናት ውስጥ ሌላ ሴት አግብቶ ይሆን ብዬ እንድጠረጥር የሚያደርጉ ነገሮችን አስተዋልኩ። ስለዚህም ጉዳይ ሲጠይቀው ግን ምንም ነገር እንዳልተፈጠረ ይነግረኛል። ይህም ሀሳብ በደስታችን የሚቀናው የሰይጣን ተንኮል እንደሆነ ያሳምነኛል። እኔ ግን ትዕግስት ስለሌለኝ ጉዳዩን በተደጋጋሚ አነሳለሁ። እሱም እኔ የምገምተው ነገር ከእውነት የራቀ እንደሆነ ይነግረኛል። ሁለተኛዋ ሚስት ንግግሯን ስታበቃ ሼኹ እንዲህ ይላል። ልጄ ሆይ ስሚኝ፣ ባልሽ እውነተኛ ነው። ይህ በባልና ሚስት መካከል ጠብ ለመጫር የሚመጣ የሰይጣን ውስዋስ ብቻ ነው። ስለዚህም ከእሱ በአላህ ተጠበቂ፣ ጥርጣሬሽንም ከውስጥሽ አውጪ። ቀጠል አድርገውም ለምን ሩቅ እንሄዳለን? ይኸውልሽ ይህች ሚስቴ የሰይጣን ጭንቅላቷ ውስጥ ሰፍሮ ሌላ ሴት ያገባው አስመስሎባታል። ማስረጃ ባቀረብኩ ቁጥር ትስማማለች። ነገር ግን ሰይጣን አይተዋትም። ተመልሳ ወደ ጥርጣሬ ትገባለች። ከዛም እንዲህ አለ። አሁን በፊትሽ ሆኜ እናገራለሁ። ከዚህ ክፍል ውጭ ሌላ ሚስት ካለኝ እሷ የተፈታች ጣላቅ ነች ይላል። ይህንን ስትሰማ የመጀመሪያዋ ሚስት ዘላ ተነሳችና ጉልበቱን በመሳም ከዚህ በላይ ምንም ማስረጃ የለም፣ ከአሁን በኋላ ሰይጣንን አሸንፈዋለሁ፣ ወደ ጥርጣሬን በፍጹም አልመለስም ብላ በደስታ ትመልሳለች። ምን ይባላል እንግዲህ ዋናው ደስተኛ መሆናቸው ነው።